ሰላም ጤና ይስጥልኝ። እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እኔና ባለቤቴ ልጆቻችን ጭምር ዛሬ የልጃችንን 3ኛ ዓመት ልደት ምክንያት በማድረግ ያዘጋጀንላት ሰርፕራይዝ ስጦታ በሰርፕራይዝ መልኩ ልንሰጣት አሰብን። ለልጆቼ እንዳትናገሩ ብዬ ስላልኳቸው መናገሩን ስላልፈለጉ ወሬው ደግሞ ሊወጣ ትንሽ ሲቀር እጃቸውን አፋቸውን እየጫኑ ራሳቸውን ያስቆሙታል። በዚህ መሃል ሰዓቱን ትንሽ ፈጠን አደረጉትና ይህንን ሰርፕራይዝ ለልጃችን ምንም ሳይበላሽ መስጠት በሚል ለእነሱም ነግሬያቸው ልጃችንን ከእናታው ጋር ከነበሩበት ጠራናቸው። እነሱም ወደዚህ ስፍራ ሲመጡ ምን አይነት ስሜት እንደሚሰማት አብረን እንከታተል። ሁላችንም እንዲህ በአማረ መልኩ ስጦታውን ከሰጠናት በኋላ ደስ ይላት አብረናት አቅፈናት ደስታችንን ገለጽን። ከዛ በኋላ ደግሞ እግዚአብሔርን ማምለክ ሁሉ ዓላማችን ነው። በተሰጠችን ዕድሜ ሁሉ እግዚአብሔርን እያመለክን እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ እንድትጣፉ በቤታችን ሁል ጊዜ እግዚአብሔርን ከፍ እያደረግን እንዲህ በአማረ መልኩ ወርሽፕ ቀጠለ። ልጃችን 3ኛ ዓመት እንዲያክብራለች። ልጆቼ እድሜያችሁ ይዘምልኝ፣ መልካም ሁሉ እመኝላችኋለሁ። በሄዳችሁበት ሁሉ እግዚአብሔር ከእናንተ ጋር ይሁን። በዚች ምድር በምትኖሩበት ኑሮ ሁሉ እግዚአብሔርን በመፍራት እንድትመላለሱ የዘወትር ጸሎት ነው። ከዚህ በፊትም እንደምነግራችሁ በሄዳችሁበት ሁሉ እንደ ሳር ለሌሎቹ ግሪን ሆናችሁ ታዩ። የምታምሩ ሁኑ። እግዚአብሔር በነገር ሁሉ እናንተን ይጎብኝ። በምትሄዱበት መንገድ ሁሉ ከእናንተ ጋር ይሁን። ልጅ የእግዚአብሔር በረከት ነው። እግዚአብሔር በኃላፊነት የሰጠንን ኃላፊነት እንዲህ ስንወጣ ልጆቻችን ያላቸው ቫልዩ፣ ለቤተሰብ ያላቸው ቫልዩ፣ በራሳቸው ያላቸው ቫልዩ ይጨምራልና አባት እናት ሁላችንም በተቻለን አቅም ሁሉ ይህችን ምድር የሚወርሱትን ልጆች ስናሳድግ እግዚአብሔርን በመፍራት እንዲሆን በማምለክ እንዲሆን። ፍርሃት እግዚአብሔርን መፍራት ብቻ እንጂ ሰዎችን መፍራት ወጥመድ ነው ይላል ቃሉ። ሰውን እንዳይፈሩ አድርገን እግዚአብሔርን ግን እንዲፈሩ አድርገን እንዳሳድጋቸው መልካም ሆኖ እንዲያድጉ መልካም ዜጎች ሆኖ እግዚአብሔር በቤታቸው እንዲገለጥ ዛሬ እኛ እንደ ወላጅ የሚጠበቅብን ሁሉን ነው እናድርግ። እግዚአብሔር ነገርን ይገለብጣል። እግዚአብሔር ታሪክን ይቀይራል። የእኛ ታሪክ እንዴት ነበረ? በዚህ መልኩ እግዚአብሔር ከባረከን ደግሞ ከፍ ያደረገንን እግዚአብሔርን ሁል ጊዜ እያከበርን እንደ ቤተሰብ እንደ አንድ አባት የሚጠበቅብንን ሁሉ እያደረገን እንደ አንድ እናት የሚጠበቅብንን ሁሉ እያደረገን ዕድሜያችንን እንጨርስ። እግዚአብሔር በዚህ እንደሚኮራ እግዚአብሔር በዚህ እንደሚደሰት በጣም አምናለሁ። ቤተሰብ የሁሉ ነገር መሰረት፣ የሀገር መሰረት። እያንዳንዳችን የሚጠበቅብንን ኃላፊነት ይወጣ። ቸሩ መድኃኔዓለም ለሁላችንም መልካም ሕይወት ይስጠን።